አባቴ ዘር መሸጥ አልቻለም። ሁሉም በኩባንያ ተይዟል። እዚህ አሜሪካ ገበሬዎች ዘር መቆጠብ አይፈቀድላቸው። አባቴ ዘር መሸጥ አልቻለም። ሁሉም በኩባንያ ተይዟል። ሃይ እዚህ ዘር ማግኘት በጣም ከባድ ነው። ገበሬዎች ምርጫ የላቸው። ያ እውነት ነው። ግን አሜሪካ ውስጥ ገበሬዎች ዘር መቆጠብ አይፈቀድላቸው። እንዴት? ለምን? በፓተንት ምክንያት በየዓመቱ አዲስ ዘር መግዛት አለባቸው። ይህ በጣም ውድ ነው። ግን እዚያ ምርታማነቱ ከፍተኛ ነው። አዎ፣ ግን ለጥቂት ኩባንያዎች ትርፍ እያስገኘው ነው። እዚህ ግን ዘር ማግኘት ራሱ ችግር ነው። ትክክል ነሽ። ግን የራሳችንን ዘር ማቆየት ጥንካሬ ነው። ሁለቱም እውነት ናቸው። ምርጫና ሉዓላዊነት ያስፈልገናል። አዎ፣ የራሳችንን መቆጣጠር አለብን። እናንተስ ምን ትላላችሁ? ኮሜንት አድርጉ። በቀጣይ ስለ ዘላቂ ክብር እናወራለን። የራሳችንን ዘር ማልማት ከባድ ነው። ድጋፍ የለም እኮ። የባህላዊ ዘሮች ምርታማነት ዝቅተኛ ነው ይሉናል። አዲስ ዘር እንድንጠቀም ይገፋፉናል። ያንን ተረድቻለሁ። የራሳችንን ዘር መጠበቅ የረጅም ጊዜ ዋስትናችን ነው። ግን ገበሬው አሁን መብላት አለበት። ኢትዮጵያ ብዙ አይነት የጤፍ ዘሮች አሏት። እያንዳንዱ ልዩ ነው። አዎ፣ ያ እውነት ነው። አሜሪካ ውስጥ ዘመናዊ ምርምር ምርትን ይጨምራል። እኛ ግን የዘር ልዩነትና የምግብ ሉዓላዊነት አለን። የእኛን ዘሮች ማሻሻል እንጂ መተው የለብንም። ትክክል ነሽ። ባህላዊውን ከዘመናዊ ዕውቀት ጋር ማዋሃድ አለብን። ሁለቱንም አንድ ላይ ማምጣት እንችላለን። ያኔ ነው እውነተኛ ጥንካሬ የምናገኘው። እናንተስ ምን ትላላችሁ? ኮሜንት አድርጉ። የራሳችንን ዘር መጠበቅ የባሳችን ክብር ነው። ከወደዳችሁት ላይክ ያርጉ፣ ሼር ያርጉ፣ ሰብስክራይብ ያርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመከታተል ታላቅ ድጋፍ ነው።